አሁን መኪኖቻችን ገብቷል። በእውነት ያየናቸው ነው። መንት አምባሳደሮች ወደ ጅቡቲ እየሄድን ያለነው ህዝቡ ሁሉ ግልብጥ ብለው ሜዳ ላይ ወጥተዋል። አስፋልቱንም አጨናንቀውታል። ምክንያቱ ደግሞ የኢትዮጵያን መንግስት አላመነውም፣ የኢትዮጵያ መንግስት ለዘራፊ አሳልፎ ሰጥቶናል የሚለውን ቅሬታቸውን በመፈክር በከተማይቱ አደባባይ ላይ እያሳወቁ ይገኛሉ። እጅግ በጣም ለመቁጠር የሚዳግቱ ሰዎች፣ ተበዳዮችና የተበዳዮች ቤተሰቦች ከተማውን አጨናንቀውታል። ፊንቴክ የተባለ ድርጅት የኢትዮጵያን ዕውቅ አርቲስቶችን በመጠቀም ከኢትዮጵያውያን ላይ እጅግ በጣም ብዙ ገንዘብ በመውሰድ አላውቃችሁም አታውቁኝም ብሎ ክዷል። ነገሩን እጅግ በጣም ከባድ የሚያደርገው ደግሞ የኢትዮጵያውያንን ዕውቅ አርቲስቶችን ተጠቅሞ የኢትዮጵያን ሕዝብ ማጭበርበሩ ነው። በዚህም ምክንያት ታዋቂ የኢትዮጵያ አርቲስቶች ዛሬ ታስረዋል። ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ይገረም ደጀነ፣ አብርሃም ግዛው፣ ወንድም ካሊድና መንሱር ጀማል እንዲሁም አመሻሽ ላይ ሉላን ጨምሮ እጅግ በጣም ብዙ አርቲስቶች በቁጥጥር ስር እየዋሉ በጣም ከባድ ምርመራ እየተደረገባቸው እንደሆነ መረጃዎች ይጠቁማሉ። ታዲያ ከዚህ ጋር የተገናኙ አዳዲስ ነገሮችን ዛሬ ያስደምጣችኋለሁ። እናንተም እስከዛው ቻናላችንን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ እያደረጋችሁ መረጃው ደግሞ ብዙዎች ጋር እንዲደርስ ሼር በማድረግ ድጋፋችሁ እንድታሳዩኝ በታላቅ ትህትና አሳስባለሁ። በጠራራ ፀሐይ መንግስት ባለበት ምድር የተፈጠረ ኢትዮጵያውያንን ለሰቆቃ የዳረገ አደገኛ ወንጀሉን አደገኛ የሚያደርገው ደግሞ ኢትዮጵያ ውስጥ ያሉትን ተአማኒነት ያላቸውን አርቲስቶችንና ተጽዕኖ ፈጣሪዎችን በመጠቀም የተሰራ እጅግ በጣም ብዙ የሆኑ ኢትዮጵያውያንን ለጎዳና የዳረገ አደገኛ የሽብር አሰራር ነው ሲሉ ብዙ ሰዎች ይናገራሉ። ምክንያቱ ደግሞ ገንዘቡ በቁጥር ጥቂት የሚባል አይደለም። እስከ 1 ቢሊዮን የሚገመት የህዝቡ ቁጥር ደግሞ ከ600 በላይ እንደሆነ መረጃዎች ይጠቁማሉ። እነኚህን ሰዎች ከ950 ሺህ ብር በላይ ቅድሚያ በመክፈል በ3 ወር ቆይታ ውስጥ መኪና በእጃችሁ እናስገባለን በሚል ሐሳብ ፊንቴክ የተባለ ድርጅት የኢትዮጵያውያንን አርቲስቶች በመጠቀም ህዝቡን ደልሏቸዋል። ከመደለሉም በላይ ደግሞ ተመልሰው መጥተው የሚጠይቁትን ኢትዮጵያውያንን አላውቃችሁም አታውቁኝም የሚል አይነት ደረቅ ምላሽ እየሰጣቸውም ይገኛል። ነገሩን ውስብስብና እጅግ በጣም ተአማኒነት ባለው መልኩ እንዲመስል ያደረጉ ደግሞ በኢትዮጵያውያን ዘንድ የሚታመኑ ብዙ አርቲስቶችና ተጽዕኖ ፈጣሪዎች፣ ጋዜጠኞች በመሳተፋቸው ነው። እነ ሰራዊት ፍቅሬን የመሳሰሉ በጣም በኢትዮጵያውያን ዘንድ የሚወደዱ በብዙ ብሔር ብሔረሰቦች ዘንድ ማስታወቂያ በመስራት የሚታወቁ ዕውቅ ኢትዮጵያውያን አርቲስቶች ተሳትፈውበት በቅርብ ጊዜ የሚመጣ ስኬት ነው የሚል በጣም ደስ የሚል አይነት ማስታወቂያዎች ተሰርተው የኢትዮጵያ ሕዝብ ከገንዘቡም ከሁኔታውም በላይ አርቲስቶቹን በማመን የገቡበት ሰቆቃ መሆኑን ይናገራሉ። እንዲያውም አንድ ሾልኮ የወጣ ማህበራዊ ሚዲያ ላይ እያያችሁት እንዳለ ቪዲዮ ከሆነ መንሱር ጀማል ጋር ቀርበው አንተን አምነን ነበረ ገንዘቡን የሰጠነው ብለው ሲናገሩም መንሱር ጀማልም በምትኩ ደግሞ ለምን እኔን አመናችሁ ድርጅቱ እኮ ይሃውላችሁ ጠይቁ እያለም የደረቀ ምላሽ ሲሰጣቸው እንደነበረም ትላንትናም ዛሬም እየታዘብን ያለነው ጉዳይ ነው። ታዲያ በዚህ ምክንያት ብዙ ኢትዮጵያውያን ገንዘባቸውን ያላቸውን ጥሪት ሁሉ ሰጥተው አንዳንዱ ደግሞ ቤቱንም ሽጦ ጭምር ሰርቼ እከፍላለሁ በሚል በመኪና ግዢ ውስጥ እንደገባና ኢንቨስት እንዳደረገም ያሉ መረጃዎች ይጠቁማሉ። በዚህ ምክንያት እጅግ በጣም ብዙ ሰዎች ከስረዋል። እጅግ በጣም ብዙ ሰዎች ሜዳ ላይ ተበትነዋል። ከታሪኮቹ መካከል በጣም የሚያሳዝነው ደግሞ አንድ አባት እስከነ ልጆቹ ያለውን ገንዘብ ሁሉ አጠራቅመው እንደሰጡና ቤት ሊገዙበት የነበረውን ገንዘብ አምነን ሰተን አሁን ተበልተናል ሲሉ በእንባ ይናገራሉ። ታዲያ ይህንን ጉዳይ ደግሞ ከመናገራቸው በፊት የኢትዮጵያ መንግስት ለኛ ከለላ ሊሆን አልቻለም፣ በኢትዮጵያ ውስጥ ባለ ድርጅት መንግስት እውቅና በሰጠው ሰው እየተበደልን ነው፣ ገንዘባችን ገደል ገብቷል፣ ስለዚህ መንግስት ለዚህ ጉዳይ በቂ የሆነ ምላሽ ሊሰጠን ይገባል ሲሉ ይከራከራሉ። ታዲያ ይህ ጮታቸው እንዲሁ ብቻ አልቀረም። በከተማይቱ ላይ የተፋፋመው ጮቱ ዛሬ እጅግ በጣም በከፍተኛ ደረጃ ላይ ደርሶ አርቲስቶቹን ሸቤ አስገብቷቸዋል። ብዙዎቹን ደግሞ አሳስሯቸዋል። ያልተጠበቀ ሁኔታ ደግሞ ብዙ አርቲስቶች ታስረዋል። ከነርሱ መካከልም ሉላ ገዙ ራሱ አመሻሹን እስር ቤት እንደገባች መረጃዎች እየጠቆሙ ይገኛሉ። መረጃው ጥርት ባለ የቁጥር ሀስ ሲቀመጥ ፊንቴክ የኢንቨስትመንት ግሩፕ መኪና አስመጣላችኋለሁ ብለው ቃል ያስገባቸውና ገንዘብ የተቀበላቸው ሰዎች ቁጥር 600ና ከዛ በላይ እንደሚሆኑ ከነርሱም ደግሞ አንድ ላይ የተቀበላቸው የገንዘብ ቁጥር ከ1 ቢሊዮን የኢትዮጵያ ብር በላይ እንደሆነ እንደሚገመት በመረጃ የተደገፈ ሐሳብ ሰዎች እያቀረቡ ይገኛሉ። ይህንን ደግሞ ለማጭበርበር እጅግ በጣም ወሳኝና ምቹ አጋጣሚ ነው የፈጠረው በኢትዮጵያ ላይ ያሉ አርቲስቶች እንደሆኑ
ሁኔታዎች ፍንትው ብለው በኢትዮጵያን ሚዲያዎች ላይ በደንብ እየተራገበ ይገኛል። አሁን ላይ በጣም ልብ ሰባሪ የሆነው ጉዳይ እጅግ በጣም ሐዘንተኛ የነበሩ ገንዘብ ያልነበራቸው አቅም ያልነበራቸው ሰዎች ይህንን መልካም አጋጣሚ ተጠቅመን ህይወታችንን እንቀይራለን ብለው ኢንቨስት ያደረጉት ገንዘብ እጅግ በጣም ቁጥሩ ብዙ ከ900 ሺህ በላይ የዕለት ጉርሳቸውን ሁሉ የሰጡ ሰዎች እንዳሉና ካላቸው ገንዘብ ደግሞ ቆንጥሮ የሰጡ ጥቂት ሀብታም ግለሰቦችም እንዳሉ መረጃዎች እየጠቁሙ ይገኛሉ። እጅግ የሚያሳዝነው ግን ምንም የሌላቸው ያላቸውን ደግሞ ጠቅላላ የሰጡ አሁን የሚበሉትን እስኪያጡ ድረስ ጎዳና የወጡ ሰዎች በመካከላቸው መኖሩ ደግሞ ነገሩን እጅግ በጣም ውስብስብና እጅግ በጣም አደገኛ እያደረገው ይገኛል። ታዲያ የጥያቄዎቹ የመጀመሪያና አንደኛው ጉዳይ መንግስት ባለበት ምድር ነው የተዘረፍነው፣ ስለዚህ ምላሹም ሁኔታውም በአፋጣኝ እንዲዘጋጅልን እንፈልጋለን ሲሉ መፈክራቸውን ይዘው ከተማ ላይ ወጥተዋል። ታዲያም ሰለሞን ቦጋለም ከዚህ ጉዳይ ጋር በተያያዘ አንድ ኢንተርቪው ላይ ቀርቦ እኛ ነገሩን ለማረጋገጥ ብለን ስንል ነው እስከ ጅቡቲ ድረስ የሄድነው፣ ሄደንም መኪናም እየወረደ እየወጣም እንደሆነ አይተን አረጋግጠን የመጣ ነው። ይህ ደግሞ መልካም አጋጣሚ ስለሆነ ለሀገራችን ህዝብ ጥቅም ነው በሚል ነው ያደረግነው። በእርግጠኝነት የማምነው ግን ፊንቴክ የተባለው ግሩፕ ይህንን እንደሚያደርገውና ለሚፈልጉቱ ለተመዘገቡ ሁሉ መኪናቸውን እንደሚያስረክብ እርግጠኛ ነኝ፣ አትጠራጠሩ እያለ እርግጠኝነት በተሞላበት መልኩ ሐሳቡን አስቀምጧል። ነገር ግን ሰዎች የአርቲስቶቹን ንግግር ሊቀበሉ እየቻሉ አይመስለኝም። እንዲያው በሰሞኑ ሜዳ ላይ የወጡ ሰዎች ከአርቲስቶቹ ጋር ቀጥታ ፊት ለፊት እየተጋጩ እንደሆነም ፊት ለፊት እየተነጋገሩም እንደሆነም እየተቃወሟቸውም እንደሆነ ያለው መረጃ በግልጽ ያሳያል። ታዲያም ከዚህ ጋር በተያያዘ የኢትዮጵያ ፌዴራል መንግስትም ጣልቃ ገብቶ አርቲስቶችን በጠቅላላ እንዳሰራቸውና እጅግ በጣም ጥብቅ የተባለ ክትትል እያደረገባቸው እንደሆነ መረጃዎች ከዚህም እየወጡ ይገኛሉ። እስካሁን የታሰሩ አርቲስቶች ቁጥርም ሰራዊት ፍቅሬን ጨምሮ ሰለሞን ቦጋለም፣ ይገረም ደጀነን፣ አብርሃም ግዛው፣ ወንድም ካሊድ እንዲሁም ደግሞ መንሱር ጀማልም ይጠቀስበታል። እንዲሁም ከነገሩ ጋር ተያያዥነት ያላቸው የመስሪያ ቤቱ ሰራተኞችና አንዳንድ እንቅስቃሴ የሚያደርጉ ሰዎችም በከፍተኛ የመንግስት ጥበቃ እንደሚገኙና ነገሩ እስከሚጣራ ድረስ እስር ቤት እንደሚቆዩ እጅግ በጣም በሚያሳዝን ሁኔታ እየወጡ ያሉ መረጃዎችም ያመለክቱ ይገኛሉ። ታዲያ የታሰሩት ሰዎች ከዚህ በምን አይነት መልኩ እንወጣለን ብለው የዋስ መብት ቢጠይቁም የዋስ መብትም እንደተከለከሉና ባሉበት ስፍራ እንደሚቆዩ እንዲያውም ደግሞ መረጃው በተጠናከረ መልኩ እየሄደ ከቀጠለ እጅግ በጣም ከባድ የሆነ ክስ እንደሚጠብቃቸው የፌዴራል ፖሊስ አስታውቋል። አርቲስቶቹም የዋስ መብት ይፈቀድንና እኛ ወተን ድርጅቱን እንጠይቃለን፣ ለኢትዮጵያም ህዝብ ይህንን መልካም አጋጣሚ እንዲፈጥርላቸው የራሳችንን ዋጋ እንከፍላለን፣ ልቀቁን ብለው የፌዴራል ፖሊስን እየጠየቁ እንደሆነ ጠበቃቸው እየተናገረ ይገኛል። ነገር ግን ፖሊስ ፈጽሞ አይሆንም፣ አንለቃችሁም፣ እዚሁ ትቆያላችሁ፣ የዋስ መብትም አይከበርላችሁም ብሏል። ሲናገሩም እኛ የኢትዮጵያ ህዝብ እንዲጠቀምና በዚህ መልካም አጋጣሚ ሁሉም ውጤታማና ገንዘብ የሚያገኝበትን መንገድ እንዲፈጥር በሚል ሐሳብ እንጂ በዚህ የኢትዮጵያ ህዝብ ይጭበረበራል በሚል ሐሳብ እንዳላደረግንና ከእውቀት ማነስ እንደሆነም ብለው የራሳቸውን አንዳንድ ምክንያቶችን ያቀረቡ ቢሆንም ተቀባይነት ግን እንደሌለው እዛው የነበሩ እየተከታተሉ ያሉ ጉዳዩን የሚያስፈጽሙ አካላትና ጠበቃቸው ለሚዲያ እየተናገረ ይገኛል። ታዲያ ይህ ጉዳይ ወዴት ይሄዳል? በምን አይነት መልኩ ይቋጫል? መጨረሻውስ ምን ይሁን የሚለው በኢትዮጵያውያን ዘንድ ሁሉ ጥያቄ ሆኖ እስካሁን የተቀመጠ ጉዳይ ነው። ታዲያ አርቲስቶቻችን እዛው ባሉበት ኢትዮጵያውያንን ምናልባት ነገሮች ለመልካም ይሆኑ ይችላሉ፣ አትጨነቁ፣ ሁኔታዎች ይስተካከላሉ የሚል የማጽናኛ ቃላትን ለተጎጂ ቤተሰቦችና አንዳንድ አካላት እያሰሙ እንደሆነ መረጃዎች እየወጡ ይገኛሉ። እኛም ቀጥሎ ያሉ መረጃዎችን እያጠናከርን ለእናንተ የምናቀርብ ይሆናል። እስካሁን ያለው መረጃ ይህ ሲሆን የሚቀጥሉትን ደግሞ ስናደርስ ወዲያው እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እየሆናችሁ እየተቀላቀላችሁ እንድትጠብቁን በታላቅ ትህትና እናሳስባለን። ቸር ቆዩልን። ይህ ዋርካ ሚዲያ ነው።